ሰላም ይብዛላችሁ። አንዳንድ ሴቶች ሁሉም ሳይሆን አንዳንድ ሴቶች ገንዘብ የሌለው ወንድ በአናቱ ይተካል የሚሉት ገንዘብ ነው ፍላጎት ትዳር ነው። ትዳር ደግሞ አለ ፍቅር አለ ፈጣሪ ፍቃድ መጀመሪያ ፈጣሪ ፍቃድ ነው ተከትሎ ፍቅር መኖር አለባችሁ። ፍቅር ተብሎ ደግሞ ዝም ብሎ የሚጃጃል አይደለም። ትክክለኛ ፈጣሪ የሰጠው ፍቅር መሆን አለበት። ፍቅር ካለ ደግሞ ገንዘብ አላት ገንዘብ የለው የሚለው ንግግር ውስጥ አይገባም። ገንዘብ ኖረ አይኖርም አይመለከተውም። ፍቅር ጉዳይ ማለት ነው። ፍቅር ጉዳይ ገንዘብ አይመለከትም። አጭር ነች ረዥም ነች፣ አጭር ነው ረዥም ነው፣ ትልቅ ነው ትንሽ ነው፣ እድሜው በዛ አነሰ አይልም። ሴትም ቢሆን እንደዛው። ፍቅር ምክንያት የለውም። ግን ብር ከሌለው በአናቱ ይተካል ሚሉት ወንድም ሆነ ደግሞ ምን አላት አረብ ሀገር ሄዳለች ገንዘብ አላት የሚለው ነገር ከገንዘቡ ከምኔው ከመጠየቅ በፊት ፍቅር አላቸው ወይ? ፍቅር ብኖር እኮ ምንም አያስጠይቅም። እውነቴ ነው። ፍቅር ብኖር ምንም ወንድም አይጠይቅም ሴትም አትጠይቅም። ፍቅር ብኖር ፍቅር ደግሞ እንደዚህ ቁሳቁስ ነገር ምናምን አይጠይቅም። ደግሞ ገንዘቡ ነው እንደ የፈለግሽው ገንዘቧ ነው እንደ የፈለካት ራሷ አይደለም እንደ ራሷን ከፈለካት ገንዘብ አያስጠይቅም። እኔ በራሴ ሀሳቤ ነው። በትክክለኛ ሀሳብ ካሰበን ህይወት ካለን ሰላም ጤና ፍቅር ካለን ሰርቶ የሚገኝ ነው ገንዘብ። መቀደም ያለባቸው ነገር ኋላ ወርውራችሁ ወደ ገንዘቡ ወደ ቁሳቁሱ የሚሮጡት ሰዎች ሲጀመር ፍቅር ምን አይነት እንደሆነ ያልገቡ ናቸው ብዬ ገምታለሁ። እና ይሄ ይመስላል። ግን ወንዶቹን የሚያያው ምልከታቸው ለሴቶቹ ወንዱ ባልነት ብቻ አይደለም። ወንድምሽን ወንድ ነው፣ ወንድማችን ወንድ ነው፣ አባታችን ወንድ ነው። እሱ ባል ሲባል ባል የሚባለው አንድ አካልሽ ነው እንጂ ባዳ አይደለም። እንደ ባዳ የሚቆጥሩት ሴቶች አሉ። በትክክል ያየሁት ስላለ ነው። አይቻለሁ ሰምቻለሁ። ግን እንደ ባዳ የሚቆጥሩት አሉ። አካል ነው። ፈጣሪ ቃሉ ራሱ ባል ለሚስት ሚስት ለባል አካል ተብሎ የለ። ግን አካልነቱ ትተን እንደ ባዳ ባሉ የገዛ ባሏን እንደ ባዳ የምትቆጥር ሴት አለች። እንደዛ አትሁኑ። ብር አትመለከቱ። ብር ጠፊ ነው። ብር ከኛ ኋላ ነው የመጣው እንጂ ከኛ በፊት አይደለም። የሚያስቀድም ነገር ማስቀደም አለባችሁ እንጂ በጅምላ ማየት ጥሩ በኔ እይታ ጥሩ አይመስልም። ኋላ የመጣ ነገር ማስቀደም የለባችሁም። ጠፊ ነው ሁሉ ነገር። ፍቅር ጋር ካለ ደግሞ ሁሉም አለ እና ፍቅረኛ
ወይም ባላቻቸው ባዳ አታደርጉ። እንደ ራሳችሁ እስቲ አስቡ። ለራስሽ ነው ባልሽ፣ ግን ምንም የለውም። ይሄን የሚያክል አመት ከሱ ጋር ቆይቻለሁ፣ ምን ጠቀመኝ? ልጅ ወልዱ እኮ ነው 2 3 ልጅ ወልዶ ለመለየትና ወይም ውስጣቸው ሲጀመር ፍቅር የሌለው ባልና ሚስት የሆኑት እስከ መለየት ድረስ ይደርሳሉ። ይሄ አሳሳብ ጉድለት ይመስለኛል። ሲጀመር አለ ፍቅር ዝም ብሎ ያለው ነገር ተመልክቶ ያገቡት ይመስለኛል። እና እንደዚህ ከመሆን መጀመሪያ ተጠንቀቁ። ፍቅር ይኖራችሁ። ምንም ይኑር ምንም አይኑር፣ ምንም ይኑራት ምንም አይኑራት፣ እኔ ፍቅሬ ነው የምፈልገው ብላችሁ አግቡ። ፈጣሪ ጠይቃችሁ በዛ አይነት ውስጥ በፍቅር በህይወት እስከ መጨረሻው እኖራለሁ ብላችሁ ወስናችሁ ካልሆነ በስተቀር ትዳርም አይደለም ፍቅርም አይደለም። ይሄ ገንዘብ ለስጋ ለህይወት እኮ ፈጣሪ ምን እንደሚሰጥ አናቅም። ለህይወታችን ፈጣሪ ምን እንደሚሰጥ አናቅም። እኛ ግን ዛሬ ገንዘብ ያላትን ገንዘብ ያለውን እያለን ገደል ውስጥ ልንከት ነው እንዴ? ገንዘቡ እኛ ካለን እኮ የትም አይሄድም። ጤና ካለ የትም አይሄድም። ፍቅር ካለ ተባብራችሁ እርስ በርሳችሁ ገንዘብ ይመጣል። ፍቅሩ ነው እንጂ እያጠፋን ያለ ነው። ወንድማችን ወንድ ነው፣ ባላችን ወንድ ነው፣ አባታችን ወንድ ነው። ስለዚህ እንደ ራሳችን አድርገን እንቆጥር እስቲ። አንዳንዶቹ ባዳ አድርጎ የሚያዩት ስላሉ ነው፣ ብዙ ሳይሆን አንዳንዶቹ እንደ ባዳ በቃ እንደዚህ ማድረግ የለበትም። እና ምን አላት ምን አለ አትበሉ። በቃ ከቻላችሁ በፍቅር ተጋቡ እንጂ አሁን በዛ ምስጡን ይላል ፍቅረኛ ይባላል። ከዛ በኋላ ከሷ ጋር ምንም ሆኜ ታግዬ ቀን አወጣለሁ ፈጣሪ ካለ የሚል ሰው የለም። ከአባቷ ቤት ይጠይቃል። ከዛ ወዲያ የተወሰነ ገንዘብ ይሰጣታልና ውጪ አረብ ሀገር ይልካል በትርፍ። ሴቷ አሁን ንግድ ሆነች። አታደርጉ ወንዶቹ እንደሱ አታደርጉ። ከቻላችሁ ፍቅረኛው ጋር አገብታችሁ ወልዳችሁ ተከብራችሁ ወልዳችሁ አከብዳችሁ ኑሩ እንጂ ለገንዘብ ብላችሁ ያላሰበችውን ሴት አረብ ሀገር መላክ። እሷ ሄዳ እዛው ሰርታ ስትልክ ደግሞ ላንተ ንግድ ትሆናለች። ከእሷ ትቀበላታለህ፣ ሌላም ደግሞ ትልካለህ። ናውራ አይደለ እንዴ? ላንተም እይታለች እኮ ሴት ማለት እናትህን እህትን ሴት ነች። ስለዚህ አስብ፣ ባዳ አታድርጋት። የእሷ ጉልበት አትቀብዝበዝ። የሰው ጉልበት መቀዝበዝ ጥሩ አይመጣም። ትጠይቃለህ። ስለዚህ አገብተ ኑር እንጂ ካልቻለ እስከሚችል ድረስ ፍቅረኛ ሆነ ኑር። ስሩ፣ ጥራችሁ ገርታችሁ ሰርታችሁ ትለውጣላችሁ እንጂ እክለን ሚስት እንደዚህ ሆነች ብላችሁ አረብ ሀገር ልካችሁ ገንዘቧን እንደፈለጋችሁ እየጨፈጨፋችሁ ሰው ቤት ያለችውን
ማዳሟን ጭንቀት ሆኖ ሳለ አንተም ጭቅጭቅ ጭንቀት ሆኗት ነገ ባሏን ትሆናለህ ወይ አትሆንም? ግን እንደዚህ አይነት ሁኔታ ውስጥ ያላችሁት ተውት፣ ያስጠይቃል። መጨረሻ ላይ ያስጠይቃል። ይህን እያወቃችሁ የምታደርጉት ነገር ብታደርጉት ይሻላል ብዬ አስባለሁ። ያው ኃጢአት መሆኑና ማይሆነው የተኛው እንደሆነ ለይተው ሚያቅ ልቦና ይስጣችሁ፣ ልቦና ይስጠን። መልካም ሁኑ።